ሸማች ህብረት ስራ ማህበራት በሚያቀርቡላቸው የፋብሪካ ምርቶች ተጠቃሚ መሆናቸውን በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናገሩ። ገበያውን ለማረጋጋት ከሸማች ህብረት ስራ ማህበራት ጋር የተለያዩ ስራዎችን እያከናወነ መሆኑን የደባርቅ ከተማ ንግድና ገበያ ልማት ጽሕፈት ቤት ገልጿል። ዝርዝሩን ከደረጀ ደርበው እንከታተል። በሰሜን ጎንደር ዞን ደባርቅ ከተማ ቀበሌ 02 ሸማች ህብረት ስራ ማህበር የሚያቀርቡላቸው መሰረታዊ ምርቶች ዋጋቸው ተመጣጣኝ በመሆኑ ተጨማሪ ወጪን እንዳስቀረላቸው ተጠቃሚ ነዋሪዎች ተናግረዋል። ነዋሪዎቹ የተለያዩ የፋብሪካ ምርቶች በሸማች ህብረት ስራ ማህበራት በኩል በተመጣጣኝ ዋጋ ክፍፍል እንዲደረግም ጠይቀዋል። እዚህ ሸማች ማህበር ዘይት አሁን ከገበያ ጋር በጣም ተወዷል። አሁን ግን በተመጣጣኝ ዋጋ ገበያ ላይ 1800 የሚሸጠው እዚህ 1600 እየገዛነ ነው። በጣም አሪፍ ነው። ሩዝም አለ። ሩዝ 80 ብር ነው የሚሸጠው። ከገበያ ጋር በጣም ገበያ ለማረጋጋት የተሰራው ስራ በጣም አሪፍ ነው። ይሄ ሸማች ማህበር በጣም አሪፍ ነው። ዘይት 1600 ገዝቻለሁ። ገበያ ላይ 1800 ነው። በጣም አሪፍ ነው። የቀበሌ 02 ሸማች ህብረት ስራ ማህበር ኃላፊ አቶ ፍቃዴ ደምለው የገበያ ሁኔታውን ለማረጋጋትና ህብረተሰቡን ከተጨማሪ ወጪ ለማዳን በተመጣጣኝ ዋጋ የምርት አቅርቦት ስራ እየሰሩ መሆኑን ገልጸዋል። ዘይት አምጥተን አሁን ለህብረተሰቡ ያከፋፈልን ህብረተሰቡ በቃ ገበያ ላይ ዘይት 1800 ነው። እኛ ግን የምንሸጠው 1600 ነው። ሩዝ ገበያ ላይ 120 ነው። እኛ የምንሸጥ 80 ብር ነው። ፓስታ 120 ነው። እኛ ምንሸጥ 90 ብር ነው። እንደዛ ያያረግነ በቃ ያከፋፈልን እንገኛለን። የገበያ ትስስር በመፍጠርና የበጀት ድጎማ በማድረግ ሸማች ህብረት ስራ ማህበራት ጋር በመተባበር ገበያውን የማረጋጋት ስራ እየሰሩ እንደሚገኝ የገለጹት የደባርቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ምክትል ኃላፊ አቶ ቃል ኪዳን ተዘራ ናቸው። የዋጋ ንረትን ለመከላከል በከተማችን ስር ያሉ የሸማች ማህበሮችን ከባህር ዳር ድረስ በመሄድ የዘይት አቅርቦት ከ40,000 ሊትር በላይ መኮረኒ ከ32 ኩንታል በላይ ሩዝ በተመሳሳይ አምጥተው ለማህበረሰቡ በተመጣጣኝ ዋጋ ካለው ገበያ አንፃር በተመጣጣኝ ዋጋ እንዲሸጡ የማድረግ ስራ እየተሰራ ነው ያለ። ሸማች ማህበሮችን በማጠናከር ሌላ ቀሪ ምርቶችን ያልመጡ አሉ እንደ ስኳር አይነት በቅርብ ጊዜ አመተን ለማህበረሰባችን በተመጣጣኝ ዋጋ ለመሸጥ ስራዎችና ጅማሮች ያሉበት ሁኔታ ነው ያለው። ህገወጥ የንግድ ስርዓትን ለመከላከልም ግብረ ኃይል ተቋቁሞ የበር ከበር ጉብኝትና ሌሎችም ተግባራት እየተከናወኑ እንደሚገኙ አቶ ቃል ኪዳን ተናግረዋል።